ካሊድ ኢብን አልወሊድ እንደዚህ አይነት ተዋጊ ምድር አይታታቅ የሚገርም እኔ 100 ውጊያዎችን አድርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ አትሸነፈ ምንም አይነትን ውጊያ ተሸንፎ አያውቅም በህይወት ዘመኑ በኖረባት እድሜ ማለት ነው ተሸንፎ አያውቅም ማንም እኮ አሌክዛንደር ዘግሬት በለው ጌንጊስ ካን በለው ተሸንፏል ሁለቴም ሶስቴም እኮ ለጨዋታው ድምቀት አትሸነፍም ካሊድ በጣም አስቸጋሪ ሰው ነው በጣም እውነት ቤዛንታይንና ያውና ራሽያና አሜሪካ ብላ አስባቸው ቤዛንታይንና ፐርሺያን ኢምፔር እንደዛ ብላችሁ አስባቸው አንተ አሁን ማለት ነው የቤዛንታይን የአሜሪካ ጦር 150,000 ጦር ከፊት ለፊት ማትስ አይችልም ሰውየው ለማለት ነው ማትስ እንደማይችል ነገር 150,000 ጦር ከፊት ለፊቱ የመጣ የኢትዮጵያን 30,000 ወይም 40,000 ወታደር ይዘ የኢትዮጵያ አሜሪካን ጦር አትወጋም አይደለ አዎ ለምን አንተ ማትስ ትችላለህ እዛ ጋር 140,000 ሰው ካለ አይወጋም ትሸሻለህ ተወግፉጋለህ ሰውየው ካሊድ ነው ካሊድ አያውቅም እንደዚህ ማትስ አይችልም ቀጥታ አባቴ ከፊት ለፊቱ ጦር ሲያይ ሞጋት ነው የሚያውቀው ሞጋት ነው ደግሞ ሞጋቱ እኮ አይደለም ይውጋሽ ወገደ ፋርሽ ማሸነፍ ለምንድን ነው ያሸነፈው ማሸነፍ የለበትም እኮ እንዴ በቃ እኔ ይገርመኛል ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው እንደዚህ ያንቀጠቀጣ ለምን ካልከኝ አውሮፓውያን አይፈልም እንደዚህ አይነት ጀግና ይኸውልህ አረቦች ጥቁሮች የሚያውቁ ከሆነ ነገ እነሱን ተወጋለ ሄደው እንደሱ የሚወጋቱ ልድ ከእነሱ ላይ አይምሮ የበላይ የሆነ ትውልድ ይፈጠራል ገብቶሃል በምንም አድርገው ከሃይማኖትም ጋር ያያዙት ምናምንና እንዳትሰማ ታሪኩን እንዳታውቅ ያደርገዋል ማለት ነው ምንም አይገናኝም ይሄ የአረብ ጀግና ነው ሙስሊም ነው አለቀ እና ሙስሊም ከመሆኑም በፊት ደግሞ ሰውየው ሙስሊሞችን እያሳደደ ተጠቅተ ነበር ማስሚያው ተጠዳው አስቸግሮ ቁራሽ ኪንግደም መካሽ ያው ነው ሳውዲ ነው እሺ መካና መዲና መካ ነው የተወለደው እሱ እና እየወሰደ ጦር ያስቸገረ ሙስሊሞችን ከሰለመ በጊዜ ሄደት ደግሞ እስልምና ተቀበለ ከእስልምና ተቀበለ ተቃራኒ ቡድኖችን ደግሞ አሰቃ በቃ ከዚህ ሰውዬ ተቃራኒ አትሁን በቃ በህይወት መመክር ከዚህ ሰውዬ አጌኒስት ጦር ውጊያ ውስጥ አትግባ በቃ ስሙ ብቻ ከተማን ያስለቅቃል ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ሄዳሉ እግዚአብሔርን ነው ብላችሁ ያካበልኩ አይደለም በመቤቴ ጦራቸውን ጥለ ሄዳሉ ካሊድ ካለ ውጊያው ላይ በጣም ታክቲክፉል ነው ፈጣን ነው ፈረስ ሲጋልብ ይባላል ዘፍላሽ ማን ነው የምትለው በጣም ፈጣን ነው በአቋራጭ የደ ሰርፕራይዝ አታኮችን ማድረግ ይወዳል ያው ምሩንም ያቋል የራሱ ነው ምሩ ገብቶሻል አባቴ አውሎ ንፋስን ይጠቀም ነበር ለውጊያዎች ላይ አውሎ ንፋስ የሚመጣበትን ታይም ጠብቆ ውጊያዎችን ይከፍት ነበር ሰርፕራይዝ አታገና ሳይዘጋጁ በተኙበት በአቋራጭ ሄዶ ምናምን ወስዶ ስትት ነው ቤዛንታይንና ራሽያና አሜሪካን ቢስማሙ ብላስ ፐርሺያና ቤዛንታይን ተስማምተው እሱን ለመውጋት ለምን በአማራራቸው አልተሳካላቸውም ተሸነፉ አንድ ላይ ሆነ የአረቦች በነብዩ መሐመድ ከሞቱ በኋላ እርስ በራስ ጦርነት ነበር እሱ ጦርነት እንዲህ እንደጻለጅ የሞደረጀ ስርዓት የሚያይዛቸው እሱ ነበር በጣም ፓወርፉል ነው 100 ውጊያዎችን አድርጎ 100ዎቹን ማሸነፋል ካልኩ ብዙ ማብራራት አይጠበቅብኝ በአንዱ ውጊያው ላይ 9 ሶርድ ተሰብሯል 9 ሰይፍ ሰው ላይ ኢኮኖሚ ሰብረው አባቴ ሰው ላይ 9 ሰይፍ እንዴ እየቀያየረ ከጠላት ይቀበላል እንዴ አንገትን በጥሶ ነው የሚጠልል ጠላቱ አጥቶ ግን ከማረከክ በኋላ ጫፍ አይነካም ቄስ ቤተክርስቲያን ማንኛውም ቤዛንታይን ኢምፓየር ክርስቲያን ነበሩ እሺ እንዴ ጫፍ አይነካም ጫፍ ግብር ትከፍላታለህ አርፈ ወይ ሙስሊም ትሆናለህ ከሁለቱም ውጪ ይሰጣል ወይ ውጣ ከዚህ ሀገር በቃ ሴቶች ህፃናቶች ነካ ማለት የሃይማኖት አባቶች የሌላ ሃይማኖት አባቶች ነካ ማለት የሱ ወታደር ሆነ አበቃለን በጥሶ ነው የሚጥል በጥሶ ማለት ነው ሰውየው በጣም ደስ የሚል ቀብረር ያለ ሰው ሐቀኛ ሰው ሆነስት ማን ውጊያ ያሸነፈውን ሄዶ አንዳንዴ በቃ በሰላም ቆይስ ተረጋጉ በቃ በጦርነት ማሸነፍ የሚችለው አስርቦ ምናምን ነው በቃ የሚገርም ደማስቀስ ኢራቅን ኢራንን እንዴ እንዳለ ማለት ነው አስጨንቋል አረብ ሀገራቶችን ታቸው ተደብሮባቸዋል እነሱ ታቸው ድብርን ያለባቸው እና መጨረሻ ላይ ምን ሆነ ይሄን ታላቅ ሰውዬ ቤዛንታይን ኢምፓየር እና ፐርሺያን ኢምፓየር ይጠቀልላል ብለ ጠበቅ አይደለ በዚህ አይነት እንደና አሌክዛንደር ዘግሬት አይደለም የሃይማኖት አባቶች በጣም ወታደሮቹ እውነቱን ለመናገር እንደ አምላክ ያዩት ጀመረ በጣም ኦቨር ከመሆኑ ብዛት ቁጥር የማይመጣጠን ከማሸነፉ ብዛት እንደ አምላክ ያዩት ሲጀምር በቃ ውረድ ተባለ ግን እንደዛ አይመስለኝም እኔ ደግሞ የራሴ ፐርስፔክቲቭ ላስቀምጥ ፓርተውት ነው እኛ ላይ የበላይ ፓወር ይኖረዋል ተብሎ ደግሞ እውነትም ነበረው ለምን ወታደሮቹ እሱን ነው የሚሳሙት እንደ አምላክ ያዩት ጀመረ ምናምን ብለው እሱም እሺ ብሎ አይወርድ ምን አይነት ትሁት ነው አትልም እኔ አናደደኝ ባይወርድ ኑሮ ቢቀጥል ኑሮ ፐርሺያንንም ቤዛንታይንን ኢምፓየርም ይገዛል ብዬ አምናለሁ